ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም፣ ሁሉ መልካም። ዛሬም እንደተለመደው የአማርኛ ትምህርቶችን እየላችሁ መጥቻለሁ። አማርኛ ትምህርት እያንዳንዱን ከፊደል ጀምረን እያየን ነው። ከዚህ በፊት የሰራሁትንም ተመልሳችሁ ማየት ትችላላችሁ። ይህ ደግሞ እስከ መጨረሻው ካያችሁት አሪፍ ትምህርት ታገኛላችሁ። ቪዲዮ ደግሞ እንዲደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለው ስልክ ቁጥር እየገባችሁ አናግሩን። እናንተን በሚመቻችሁ የሶሻል ሚዲያ አማራጭ ኢሞ፣ ዋትሳፕ፣ ቴሌግራም ሌሎችንም ተጠቅመን እያስተማር እንገኛለን ማለት ነው። ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ብቻ መማር ትችላላችሁ በሚመቻችሁ ሰዓት። ዛሬ ቀጥታ ወደ ትምህርታችን እንግባ። እዚህ ጋር ስንጀምር ፀሐይ ፀሐይ ይላል። ወጣች ወጣች ይላል። ይሄ ደግሞ አጠቃላይ ፀሐይ ወጣች። ኦኬ። እዚህ ጋር ደግሞ መሬቱ መሬቱ ረጠበ ረጠበ ይላል። መሬቱ ረጠበ። ስራ ስራ ጨረስኩ ጨረስኩ ይላል። ስራ ጨረስኩ። ከዋክብት ከዋክብት ያበራሉ ያበራሉ ይላል። ስልክ ስልክ ደወልኩ ደወልኩ ይላል። አጠቃላይ ምን ይላል ማለት ነው? ስልክ ደወልኩ ስልክ ደወልኩ። መንገዱ መንገዱ ራቀ ራቀ ይላል። መንገዱ ራቀ። ኦኬ። ቀጣይ ስንገባ ደግሞ ቡና ቡና ጠጣሁ ጠጣሁ ይላል። ቡና ጠጣሁ። ጠዋት ጠዋት ሆነ ሆነ ጠዋት ሆነ ይላል። ወፎች ወፎች ዘመሩ ዘመሩ ይላል። ወፎች ዘመሩ። አየሩ አየሩ ቀዘቀዘ ቀዘቀዘ አየሩ ቀዘቀዘ። አበባው አበባው አበበ አበበ አበባው አበበ ይላል። እዚህ ጋር ደግሞ ምሳ ምሳ በላሁ በላሁ ምሳ በላሁ ይላል። ስራ ስራ ጀመርኩ ጀመርኩ ስራ ጀመርኩ። ልብሴን ልብሴን ለበስኩ ለበስኩ ይላል። አጠቃላይ ምን ይላል? ልብሴን ለበስኩ ይላል። ኦኬ። ቁርስ ቁርስ ይላል። ይሄ ቁርስ በልቼ
ላሁ በላሁ ቁርስ በላሁ። ቀኑ ቀኑ መሸ መሸ ቀኑ መሸ ይላል። ጨረቃ ጨረቃ ወጣች ወጣች ይላል። ጨረቃ ወጣች። ወንዙ ወንዙ ፈሰሰ ፈሰሰ ይላል። ወንዙ ፈሰሰ። ውሃ ውሃ ጠጣሁ ጠጣሁ ይላል። ይሄ ደግሞ አጠቃላይ ውሃ ጠጣሁ። ደብዳቤ ደብዳቤ ጻፍኩ ጻፍኩ ደብዳቤ ጻፍኩ ይላል። ከተማ ከተማ ሄድኩ ሄድኩ ከተማ ሄድኩ ይላል። ውድ ቤተሰቦቼ ለዛሬ እዚህ ጋ እናበቃለን። ቀጣይ ደግሞ ሌላ አሪፍ እና ምርጥ የሆኑ ቪዲዮዎችን እየላችሁ እመጣለሁ። እስከዛው ድረስ ደህና ቆዩ። መልካም ጊዜ